በተደጋጋሚ በኮንቴንቶች ትንሽ ስለ ስፒሪቹዋሊቲ እንደ ወጣት እንደ ወንድ ምናልባት ስፒሪቹዋሊቲ ምን ጠቅሟል? እንዴት ሊሆን ይገባል ወይ ምን ይጠቅማል? ቴንክ ዩ ስለጠየቀኝ ጥያቄ ስለጠየቀኝ አሁን ምን ሆነሃል ምናምን ሊል ይችላል ሰው። ግን አሁን የሆንኩትን ነገር ሁሉ የሆንኩት ስፒሪቹዋል ስለሆንኩ ነው እያምናለሁ። አሁን በጣም ትልቅ ቦታ ላይ ነኝ እያልኩኝ አይደለም፣ በጣም እንትን እያልኩኝ ሳይሆን ለምሳሌ እኔ በላይፌ ባደርጋቸው የማሰባቸው ነገሮች አሉ። በህይወቴ ግን ሪግሬት ማድረግ አንድም ነገር የለም። እኔ ወደ ኋላ ብሄድ እቺን ነገር አስተካክላት ነበረ ምናምን ብለው ነገር የለኝም። የለም ማለት ምንም የለም፣ ዜሮ። ለምንድን ነው ካልከኝ ቤዝ መጀመር ያለበት ከስፒሪቹዋሊቲ ነው ብዬ ስለማስብ። ስፒሪቹዋል ሆነ ከጀመርክ ላይፍ ሲምፕል፣ ውስብስብ ነገር የለም። ዝም ብለህ ሁሉንም ነገር ከፊዚካል ጋር አታች አድርገህ መጨናነቅ የለብህም። if you base yourself from spirituality everything is simple. you know your purpose ይሄ ነው፣ መኖርለትም መሞትለትም ሐሳብ ይሄ ነው ብለህ ታስባለህ። ገንዘብ አይደለም መኖርለት መሞትለት። ገንዘብ ፓወር ነው፣ ግን ያንን ቪዥን ለማስፈጸም የግድ ገንዘብ ያስፈልጋል። አሁን ላይ ያለው የዓለም ሪያሊቲ ያ ስለሆነ የዓለም ሪያሊቲ ያ ነው። ስለዚህ እኔ እንዲህ ነኝ ብለህ በሌላ መንገድ መሄድ የለብህም። ሪያሊቲው ያ ከሆነ በዛው መሄድ አለብህ። ስፒሪቹዋል ሰው ከሆንክ ግን ቪዥን ይኖርሃል። የምታውቃቸው ዕውቀቶች ሁሉ ካንተ የላይፍ ስታንዳርድ ጋር ይሄዳሉ ወይ ብለህ ነው የምትመዝናቸው። ለምሳሌ አንዳንድ ሰው እንደ ወንድ እኔ አልጠጣም፣ እኔ አላጨስም ምናምን የሚለው እንደ ቢግ ዲል ያወራል። እንደ ቢግ ዲል አይደለም፣ ኖርማል ነው መሆን የነበረበት። አለመጠጣት ኖርማል ነው መሆን ያለበት፣ ኖርማል ነገር ነው ማለት። ናቹራሊ እንደ ጤነኛ ሰው ካሰብክ በየቀኑ እየጠጣ መግባት ናቹራል ጤነኛ አይደለም። ዝም ብሎ ቁጭ ያለ ሰው ሆድ ሳምባ ይጎዳል እያልከው ማጨስ ኖርማል ነገር አይደለም። ቲክቶክ ላይ ረጅም ሰዓት አልቀመጥም it's not a big deal መሆን ያለበት እንደዛ ነው መሆን ያለበት ያ ነውና አንዳንድ ጊዜ እንደውም እኔ ማረጋቸው ነገሮች ሰው ከፍ አድርጎ ሲያወራቸው ይሄ ነገር እንትን ቢግ ዲል ነው እንዴ ይላሉ። እና ግን ስፒሪቹዋል ሆነ ከተነሳ ነገሮችና የምታደርጋቸው ነገሮች በሙሉ በዛ ስታንዳርድ ውስጥ ይገባሉ። ስለ ሪሌሽንሺፕ ካወራኸኝ ስለ ሪሌሽንሺፕ ማወራ ከኔ ላይፍ ስታንዳርድ ከስፒሪቹዋሊቲ ተነስቼ ነው። ሰው የመጀመሪያ ዋነኛ አካሉ መንፈሱ ነው ብዬ አምናለሁ። ስብከት እንዳይሆን እንጂ ሰው የመጀመሪያ አካሉ መንፈሱ ነው፣ ዋነኛው ሜጀር ፓርቱ። ስትሞት ሬሳህ ነው የምትባለው። አንተ ወጣሃል፣ አንተ የለም። ሶ ዩ አር ዘ ስፒሪት ፓርት ማለት ነው። አይ ኖ ያለ ፊዚካል እንትን እዚህ ላይ ኤግዚስት ማድረግ አትችልም እዚህ ዓለም ላይ። ዩር ሜጀር ፓርት ግን ኢዝ ዩር ስፒሪት። መንፈስህ ደግሞ ኮኔክት ማድረግ ያለበት የአምላክ መንፈስ አለ። ኮኔክት ካላደረግ ኤግዚስት አታረግም። ኤግዚስታንስ የሚባል ነገር የለም። አሁን ዝም ብለህ ዛሬ ተነስተህ እዚሁ ቁጭ ምንም ነገር ሳሰራ ዲጂታሊ የሚሆን ፊዚካሊ ኤቭሪ ታይም ቀንም ማታም ለአመታት እንደዛ ከሆነ ምትሆነ ኤግዚስት እያደረክ አይደለም፣ የለህም እኮ በቃ። ስፒሪቹዋሊም ስፒሪት ቢንግ ነኝ ብለን ካመንን we need to have some connections. angels የኛ ኪንግደም ውስጥ ናቸው ያለ ምናምን ከሆነ we need to be connected with angels. ጋድ አለ ብለን ምናምን ከሆነ ከጋድ ጋር ኢንቲሜሲ ያስፈልገናል። we have a spirit being ከሚታየው ነገር ውጪ የሆነ የማይታይ የኛ ኤግዚስተንስ አለ ብለን የምናስብ ከሆነ ስፒሪቹዋል መሆን ግዴታ አለብን። ሶ ያ ነው በጋድ አምናለሁ የሚልም ሰው ቤዚክ ፕሪንሲፕሉ መሆን ያለበት ባይብል ነው። ክርስቲያን ከሆነ ሙስሊምም ከሆነ ቁርአን ላይ ሲሪየስ መሆን ይጠበቅበታል። ሁሉም ነገር ቤዝ ማድረግ ያለበት ከዛ ነው ያለበት ብዬ አስባለሁ። ከምን ጀምሮ ማለት ነው? ከምድር አፈጣጠር ጀምሮ ማለት ነው። ስለዚህ መሬት ፍላት ነች ወይ? ፀሐይ ይዞራል ወይ? you need to question። ሰማይ ለምንድን ነው ሰማያዊ የሆነው መጠየቅ አለብህ። ፀሐይ ለምንድን ነው ቀይ የሆነችው? ጨረቃ ለምንድን ነው ነጭ የሆነው? should be questioned። የምር እየተሽከረከርን ነው ወይ መጠየቅ አለበት። በባይብል አምናለሁ ካል ሶ ያ ነው በጣም ስፒሪቹዋሊቲ ላይ ቤዝ እንዳደርግና እኔ ድሮ አስትሮኖሚ ምናምን መማር ፈልግ ነበር። ባይዘው አስትሮፊዚክስ ምናምን ማትስ ውስጥም የገባሁት ለዛ በዛው ይበቃ አላረለ ናሳ ገብቼ ኢትዮጵያን አስጠራ ያው የልጅነት ድሪም ታይፕ ነገር። ግን አብዛኛው ነገር it looks fake እና ፊድ የተደረገ ነው ብቻ ዝም ብሎ መከተሉ ልክ መስሎ አይታየኝም። ሶ that's why
ስፒሪቹዋሊቲ ላይ በጣም ሲሪየስ መሆን ያስፈልጋል ብዬ ማስበው። ግሬት በጣም ስለመጣ ደስ ብሎኛል እናቴ። ቴንክ ዩ ብራዘር፣ እኔም በጣም ደስ ብሎኛል። ሶ በመጨረሻ ለሚያውን ለሚሰሙን ኤኒ ዊዝደም ወርድ ካለፍክባቸው 27 አመታቶች ያገኘው ያወቀው? ከባድ ነው አይደል? አንድ ወርድ ከባድ ነው። ያው ብዙ ኮቶች አሉ ሜቢ በሱ ኤሪያ ራሱ ሜቢ በኢትዮጵያ ውስጥ እንደ ሪቮሉሽን ሊቆጠር ይችላል። ኢንስታግራም ላይ ዝም ብሎ ኮት ፖስት ማድረግ ምናምን ኦልሞስት ላስት 1 year ዝም ብዬ ኮቶች ሼር አደርጋለሁና ግን ስፔሻሊ የኔ ኦዲየንስ ወጣት ስለሆነ ቲኔጀሮች ካምፓስ የወጡ ምናምን ብዙዎቹ ወንዶች ስለሆኑ አንድ ነገር ብቻ በጣም ኪ ነው ብዬ ስለማስብ ለርን ሃው ቱ ለርን ምለው ነገር አለ። እኔ እንዴት መማር እንዳለብህ መማር if you know how to learn በቃ አለቀ ላይፍ። ኤኒቲንግ በራስ መማር ትችላለህ። ሰው መጥቶ እንዲነግርህ አትጠብቅም። ዓለም አሁን ራሱ ያወራ ነው ደጋግሜ የማወራው ኦኬ ነው ኩሪየስ እንዲሆን ሰው ስለምፈልገው ምድር ክብ ነች ወይ ስትባል ሳይንስ አስተማሪ ምድር ክብ ነች ስላለ ሳይሆን learn by yourself. if you know how to learn አንድ ነገር እንዴት መማር እንዳለብህ ካወቅ life is simple። በቃ የምትፈልገው ነገር በሙሉ ማግኘት ትችላለህ። ምንም ይከብድ ነገር የለም ዓለም ላይ። እኔ ምንም ይከብደኝ ነገር የለም ብዬ ነው የማምነው። ማለት መደረግ የሚችሉ ሆኖ መደረግ ማይችሉ አይደል ማይክ ብረር እንዳይል እንጂ መደረግ የሚችል ነገር ሆኖ እኔ ማልችለው ነገር የለም ብዬ ነው የማምነው። just the only thing how to learn የሚለውን ካወቅኩኝ everything is simple። አይ ነው አንድ ወርድ ነው ያልከኝ ፓራግራፍ አረኩት ያ ሶ ይሄ ነው